তুমি ফিদেল তাদের প্রাণে তুমি ফিদেল তুমি মহানায়ক ফিদেল তুমি মহানায়ক ফিদেল তুমি মহানায়ক ታደረ ፕራኔ ቱሚ ፊደል በጠላቶቻቸው ዘንድ 638 ጊዜ የግድያ ሙከራ ቢቃጣባቸውም በዚህ መልኩ ሞት አላገኛቸውም። መርዝ መድኃኒት አድርጎም ለመግደል የተሸረበው ሙከራም ተነዋል። የአሜሪካ የስለላ ማዕከል ያልፈነቀለው ድንጋይ ባይኖርም እንኳን 638 ጊዜ ከተደገሰላቸው የሞት ወጥመድ ያመለጡት የማትሞት የሶሻሊዝም ምሳሌ የሆነችውን ኩባን የፈጠሩት ፊደል አሌሃንድሮ ካስትሮ ሩዝ ናቸው። ፊደል ካስትሮ እንደ ኢሮፒያኖች አቆጣጠር በ1926 በምስራቃዊ ኩባ በምትገኘው ኦሪንት ግዛት ቢራን ከተማ አቅራቢያ ተወለዱ። አባታቸው አንጌል ካስትሮ ከስፔን ወደ ኩባ ለውትድርና ተልከው የመጡም ነበሩ። አንጌል ካስትሮ ኩባ ከመጡ በኋላ የሸንኮራ አገዳ መሬትን በማልማት እጅግ የተሳካላቸው ቱጃር ሆኑ። ለወላጅ አባታቸው አንጌል ካስትሮና ለወላጅ እናታቸው ሊና ሩዝ ሶስተኛ ልጅ የሆኑት ፊደል ካስትሮ ራውልና ራሞን የተባሉ ወንድሞች እንዲሁም አንጌላ አሚን አጉስቲን የተባሉ 3 እህቶችም አሏቸው። በትውልድ ስፍራቸው በሚገኝ የግል አዳሪ ትምህርት ቤት የመጀመሪያና ሁለተኛ ደረጃ ትምህርታቸውን የተከታተሉ ሲሆን በታዳጊ እድሜያቸው በተፈጥሮ የታደሉ ንቁ ተማሪም ነበሩ። ሆኖም አንዳንዴ በትምህርት ቤት ውስጥ ችግር ፈጣሪ ነበሩ። ከትምህርት ይልቅ በቤስቦል፣ በቅርጫት ኳስ፣ በትራክ ሩጫ ጥሩ ተሳትፎ እንደነበራቸው የልጅነት የህይወት ታሪካቸው ያሳያል። የኢሮፒያኖች አቆጣጠር በ1945 የሁለተኛ ደረጃ ትምህርታቸውን ያጠናቀቁት ፊደል ካስትሮ በሃቫና ዩኒቨርሲቲ የህግ ትምህርታቸውን መከታተል ጀመሩ። በሃቫና ዩኒቨርሲቲ ሳሉ በሀብታምና በድሆች መካከል ያለው የገቢ ልዩነት እጅግ በጣም ያሳስባቸው መጣ። የኢኮኖሚ አድሎ እንዲወገድ፣ ማህበራዊ ፍትህ እንዲሰፍን መታገል እንዳለባቸው የቆረጡት በሃቫና ዩኒቨርሲቲ ሳሉ ነበር። በዩኒቨርሲቲ ቆይታቸው የኩባ ብሔርተኝነት አቀንቃኝ ብዙ ጊዜያቸውንም በፖለቲካ ተሳትፎ ያሳልፉም ነበር። አብዮታዊ ህብረት የተባለ ስብስብን በመቀላቀልም ከጦር መሳሪያ ጋር ይበልጥ መታወቅ ቻሉ። La leçon de Victor Charlie, c'est que la réponse à la bombe atomique n'est pas une autre bombe atomique, mais la plus ancienne forme de résistance. ከሁለት ዓመት በኋላ የኢሮፒያኖች አቆጣጠር በ1947 የዶሚኒካን ሪፐብሊክ አምባገነን መሪ ራፋኤል ትሩጂሎ ላይ የመንግስት ግልበጣ ዘመቻ ለማድረግ ስምምነታቸውን አኖሩ። በአመቱ በኮሎምቢያ ተገኝተው ወጣቱ ካስትሮ የመላው አሜሪካ አህጉር ሀገሮች ማህበር ስብሰባ ላይ መካፈል ቻሉ። ከበርካታ ሳምንታት ቆይታ በኋላ ወደ ሃቫና የተመለሱት ካስትሮ በትምህርታቸው ላይ ትኩረታቸውን በማድረግ የህግ የመጀመሪያ ዲግሪያቸውን ከሃቫና ዩኒቨርሲቲ መቀበልም ቻሉ። እንደ ኢሮፒያኖች አቆጣጠር በ1952 የኩባ የህዝብ እንደራሴ ምክር ቤት አባል ሆነው ለመመረጥ እንቅስቃሴ ቢጀምሩም በመፈንቅለ መንግስት ወደ ስልጣን የመጡት ፕሬዝዳንት ባቲስታ ወታደራዊ መንግስት የሚመሩ በመሆናቸው ጥረታቸው ሳይሳካ ቀረ። በ1953 ፊደል ካስትሮ ከጓደኞቻቸው ጋር በመሆን የባቲስታን መንግስት ለመገልበጥ ሙከራ ያደርጋሉ። ይህ ሙከራ ያደረጉበት ቡድን ጁላይ 26 ንቅናቄ የሚል ስያሜም ተሰጥቶት ነበር። በሳንቲያጎ ዲ ኩባ የሚገኝ የጦር መሳሪያ ግምጃ ቤትን ለመዝረፍ የተደረገው ሙከራ ግን ሳይሳካ ቀርቶ በቁጥጥር ስር ዋሉ። በፍርድ ቤት ቀርበው ክስ ሲመሰረትባቸው በችሎቱ ሳሉ አንድ ንግግርን ተናገሩ። ንግግራቸው ለኩባ አብዮትም መነሻ ሆነ። በድርጊት ያውግዙኝ፣ ግድ የለኝም፣ ታሪክ ይፋረድልኛል ሲሉ ተደመጡ። በተከሰሱበት ወንጀል ግን 15 ዓመታት ቢፈረድባቸውም ከ2 ዓመት እስር በኋላ በምህረት ተለቀቁ። ከማረሚያ ቤት እንደወጡ ከወንድማቸው ራውል ጋር በመሆን በቀጥታ ያመሩት ወደ ሜክሲኮ ነበር። ሜክሲኮ እንደደረሱ የሚያዋጣው የደፈጣ ውጊያ እንደሆነ በማመን ቡድን መሰረቱ።
በሜክሲኮ ሳሉ ከትግል አጋራቸው አብዮተኛው የአርጀንቲና ተወላጅ ኤርኔስቶ ቼጉቬራ ጋር ተገናኙ። የካስትሮን የፖለቲካ መስመር ያቃናው ቼጉቬራ እንደሆነ እርሳቸውም የተናገሩት ነበር። በ1956 የካስትሮ የደፈጣ ውጊያ ቡድን ከ80 በላይ አባላቶችን አሰባስቦ በጀልባ ወደ ኪዩባ ገባ። ሆኖም የባቲስታ ወታደራዊ መንግስት አብዛኛዎቹን ቢገድልም ካስትሮ ወንድማቸው ራውል ቼጉቬራና ጥቂት አመራሮች በፈንቅለ መንግስቱ ባይሳካላቸው ከሞት ግን ተረፉ። ለሁለት ዓመታት ያህል በጫካ ውስጥ በመመሸግ ራሳቸውን ማጠናከር ተያያዙ። ተጋድሎን የሚደግፉ የኪዩባ ዜጎች ቁጥር መጨመሩን ተከትሎ የባቲስታን ወታደራዊ አምባገነናዊ መንግስት ለአውሮፓውያኖቹ አቆጣጠር በ1959 በፊደል ካስትሮ የተመራ ከስልጣን ተወገደ። ባቲስታ ወደ ዶሚኒክ ሪፐብሊክ ሲሸሹ ካስትሮ በ32 ዓመታቸው የስልጣን ወንበሩን ጨበጡ። Castro had triumphed, Batista had fled, and Cuba had a new government, with the legendary Che Guevara among its members. Its promise to give the land back to the people and defend the rights of the poor. Darnos por vencidos, renunciar a la revolución, renunciar al socialismo, rendirnos. የባቲስታ ወዳጅ የነበረችው አሜሪካ በድርጊቱ እጅግ አኮረፈች። ማኩረፍ ብቻም ሳይሆን የነ ፊደል ካስትሮ ቡድን ላይ ፊቷን አዞረች። በርካታ የኪዩባ ባለሀብቶችና ባለስልጣናትም ወደ አሜሪካ ተሰደዱ። በኪዩባ የሚገኙ የአሜሪካ ኩባንያዎች በሙሉ ተወርሰው የመንግስት መሆናቸውም በይፋ ታወጀ። ፊደል ካስትሮም የሁለትዮሽ ግንኙነት ለማድረግ ወደ አሜሪካ ቢያቀኑም በጊዜው የአሜሪካ ፕሬዝዳንት የነበሩት አወር ፊደል ካስትሮ አሜሪካ ቢገኙም ለማነጋገር ባለመፈለጋቸው የተነሳ ፊደል ካስትሮ አሜሪካ ደርሰው ሃይዘን አወርን ሳያነጋግሩ ወደ ኩባ ሃቫና ተመለሱ። Soon afterwards, Castro went to America, saying he wanted to be friends with his powerful neighbor, but he felt rejected when President Eisenhower wouldn't see him. Snubbed by the Americans, Castro claimed he was driven into the arms of the Soviet Union and its leader Nikita Khrushchev. তাদের প্রাণে তুমি ফিদেল, তাদের প্রাণে তুমি ফিদেল, তুমি মহানায়ক। ፊደል ካስትሮ ከአሜሪካ እንደተመለሱ ፊታቸውን ሙሉ ለሙሉ ከአሜሪካ ወደ ሶቪየት ህብረት አዞሩ። እንደ አውሮፓውያኖቹ አቆጣጠር በ1962 አጣብቂኙና ፈታኙ ጊዜ መጣ። 162 ሚሳኤሎችን በኪዩባ ፊደል ካስትሮ በማስተከል ከፍተኛ ውጥረት ተቀሰቀሰ። ከሶቪየት ጋር ያላቸውን ግንኙነት በማጠናከርም ለዋሽንግተን ራስ ምታት ሆኑ። የጊዜው የአሜሪካ መሪ የነበሩት ጆን ኤፍ ኬኔዲ ከሶቪየት ህብረት መሪ ጋር ኒኪታ ክሩሽቼቭ ጋር እነዚህ ሚሳኤሎች እንዲነሱ ተስማሙ። ባጸፋው አሜሪካም በቱርክ ያስተከለችው ሚሳኤሎች ተነስተው ወደ ኒውክሌር ጦርነት ሊያመራ የነበረው ውጥረት እንዲረግብ ሆነ። ይህ ግን አሜሪካን የሚያረካ አልሆነም። ፊደል ካስትሮን ለመግደል ሳትተኛም ማሴርን ቀጠለች። የአብዮት ተምሳሌ ተብለው የሚጠሩት ፊደል ካስትሮ ኩባ በአሜሪካ አፍንጫ ስር ሆና ለሀያላው ሀገር አሜሪካ የጎን ውጋት መሆኗን በተግባር አስመሰከሩ። Russians turned out in thousands to show the world, and America in particular, that Nikki loves Fidel. President Castro had the red carpet treatment all the way to the Red Square. Castro, of course, didn't at all like the Russians having to take their rockets away from Cuba, so Khrushchev invited him to Moscow to meet the best friends he has outside his own countrymen. ፊደል ካስትሮ እንደ አውሮፓውያኖቹ አቆጣጠር በ1940 የ12 ዓመት ታዳጊ ሳሉ በጊዜው የአሜሪካ ፕሬዝዳንት ለነበሩት ሩዝቬልት የአሜሪካ $10 ምን እንደሚመስል አይቻላቅም እባክዎ ይላኩልኝ ሲሉ ደብዳቤ ጽፈው ነበር። አድገው ለአሜሪካ ውጋት የሆኑት በአንድ ወቅት እንዲህ ተናግረው ነበር። የጦር ሜዳ ወታደራዊ የደንብ ልብስ በመልበስ ካፋቸው በማይጠፋው ሲጋራና በተንጀረገገው ጺማቸው የሚታወቁት ፊደል ካስትሮ ጺማቸውን ባለመቆረጣቸው የተነሳ በአመት 10 የሥራ ቀናት እንዳይባክኑ አድርጌያለሁ ሲሉም ተናግረው ነበር። ጺሜን ለመላጨት በቀን በአማካኝ 15 ደቂቃ ይፈጅብኛል። በአመት ሲደመር 5000 ደቂቃ ይደርሳል። ይህንን ሰዓት ለመቆጠብ ያለው አማራጭ አለመላጨት ነው፣ ሙሉ ለሙሉ ወደ ሥራ ማተኮር ነው ሲሉም በአንድ ወቅት ተናግረው ነበር። ፊደል ካስትሮ
ካስትሮ እንደ አውሮፓውያኖቹ አቆጣጠር በ1960 በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ ተገኝተው ለ4 ሰዓታት ከ29 ደቂቃ ባደረጉት ዘለቅ ያለ ንግግር በበርካቶች ዘንድ አግራሞትን ፈጥሮም ነበር። 638 መንገዶች ፊደል ካስትሮን ለመግደል በሚለው ዘጋቢ ፊልም አሜሪካን ጨምሮ በርካቶች የግድያ ሙከራን በፊደል ካስትሮ ላይ ቢሞክሩም ሳይሳካላቸው ቀርተዋል። እንደ አውሮፓውያኖቹ አቆጣጠር በ2007 የአሜሪካ ማዕከላዊ የስለላ ኤጀንሲ CIA ይፋ ባደረገው መረጃ መሰረት ከጣሊያን ማፊያዎች ጋር በመሆን ፊደል ካስትሮን ለመግደል ሞክሮ እንደነበረ ጽፏል። ከማፊያዎች ጋር አሜሪካ አብራም ፊደል ካስትሮን ለመግደል ብትሞክርም ሳይሳካላት ቀርቷል። ከኔልሰን ማንዴላ ጋር በመሆን How Far We Slaves Have Come የተሰኘ መጽሐፍን በጋራም ጽፈዋል። That was Nelson Mandela in 1991, soon after he was released from jail, visiting President Fidel Castro in Cuba, thanking him for his support. የግለሰብ የበላይነት እንዳይጎላ በሚል ፊደል ካስትሮ በኪዩባ አውራ ጎዳናዎች፣ ህንጻዎች፣ ተቋማት በስማቸው እንዳይሰየምም እስከ መከልከል ደርሰዋል። ፊደል ካስትሮ በወጣትነታቸው ምግብ ማብሰል፣ አሳ ማጥመድና ንባብ ያዘወትሩም ነበር። የፊደል ካስትሮ የቤተሰብና የጓደኝነት ታሪክ በአብዛኛው ሚስጥራዊነት ይበዛዋል። የካስትሮ የመጀመሪያ ባለቤት ሚራታ ዲያዚን ባልሃርት የምትባል ሲሆን አንድ ልጅ ወልደው ለምሳም ቢበቁም የትዳር ግን ከ7 ዓመታት በላይ መዝለቅ አልቻለም። የጥንዶቹ ልጅ ፊደልታ ተብሎ የሚጠራ ሲሆን የሀገሪቱ የአቶሚክ ኢነርጂ ኮሚሽን የሥራ ኃላፊ በመሆን በአባቱ የስልጣን ዘመን አገልግሏል። ፊደል ካስትሮ አሊያና ፈርናንዴዝ የተባለች ሴት ልጅ ከሌላ ሴት ቢወልዱም በአሜሪካ ጥገኝነት በመጠየቅ የአባቷን የፊደል ካስትሮ ፖሊሲዎችን በመተቸትም ትታወቅ ነበር። ፊደል ካስትሮ ፍራንሲስ ፑፔ የተባለች ሌላ ሴት ልጅ ያለቻቸው ሲሆን በሚያሚ ከባለቤቷ ጋር ኑሯን አድርጋለች። በአንድ የትውውቅ የፍቅር ምሽት ጆርጊ ካስትሮ የተባለ ሌላ ወንድ ልጅ ያላቸው ፊደል ካስትሮም ሲሮ ተብሎ የሚጠራ ሌላ ወንድ ልጅን እንዲሁ ከሌላ ሴት ወልደዋል። ከመጀመሪያ ትዳራቸው በኋላ ሶቶዴራ ከተባለች ሚስታቸው 5 ወንድ ልጆችንም ወልደዋል። ከሁለት ትዳራቸው 6 ልጆችን በድብቅ ደግሞ ከ4 የተለያዩ ሴቶች 4 ልጆችን በአጠቃላይ የ10 ልጆች አባት የሆኑት ፊደል ካስትሮም ስለ ልጆቻቸውና በአጠቃላይ ስለ ቤተሰቦቻቸው በመገናኛ ብዙሃን እንዲነገር ፈጽሞ አይፈቅዱም ነበር። የመጀመሪያ ልጃቸው ካስትሮ ሕይወታቸውን ካጡ ከ2 ዓመታት በኋላ በድብርት ራሱን ማጥፋቱም ይነገራል። ፊደል ካስትሮ ለበርካታ የአፍሪካ ሀገራት የነጻነት ትግል ትልቅ አስተዋጽኦ አድርጓል። ከ1969 እስከ 1970 በተካሄደው በኢትዮጵያ ሶማሊያ ጦርነት ወቅትም የካስትሮ አስተዳደር ኢትዮጵያን በማገዝ በርካታ ወታደሮች፣ የጤና ባለሙያዎች ወደ ኢትዮጵያም ልከው ነበር። ኢትዮጵያ በሶማሊያ ወረራም በተከበበችበት በዚያን ክፉ ወቅት ፊደል ካስትሮ የኢትዮጵያ የክፉ ቀን ወዳጅም ነበሩ። የኬሚካል ጦር መሳሪያን መከላከል ጨምሮ በርካታ ወታደራዊ ስልጠናም ኢትዮጵያውያን እንዲያገኙ በብርቱ አግዘዋል። በጦርነቱ የተሳተፉ የኢትዮጵያውያን ወታደሮች ልጆችም ከጦርነቱ በኋላ የትምህርት ዕድል አግኝተው በኪዩባ እንዲማሩ ማድረግም ችለዋል። darnos por vencidos, renunciar a la revolución, renunciar al socialismo, rendirnos. Fidel Castro በልጅነታቸው ጥምቀትን ተቀብለው የነበረ ቢሆኑም እምነት እንደሌላቸው ግን ይናገራሉ። ክርስቲያን ነህ የምትሉኝ ከሆነ ከመንፈሳዊነቱ ይልቅ በማህበራዊ እይታ ረገድ አዎ ክርስቲያን ነኝ ይላሉ። ኢየሱስ ክርስቶስ ራሱ ኮሚኒስት ነበረ፣ 5000 ሰዎችን የመገበው ኮሚኒስት ስለሆነ ነው ሲሉ ካስትሮ ተናግረው ነበር። የአሜሪካዊው ደራሲና ጋዜጠኛ ኤርነስት ሄሚንግዌይ አድናቂ መሆናቸውንም ተናግረዋል። የእርሱ በርካታ መጽሐፍቶችንም አንብበዋል። ቀኑን በሙሉ በስራ የሚያሳልፉ ሲሆን ጠንካራ ሰራተኛ እንደነበሩ ሁሉም ይመሰክሩላቸዋል። While many Cubans undoubtedly detested Fidel Castro, others genuinely loved him. They saw him as a David who could stand up to the Goliath of America, who successfully spat in the Yankee eye. For them, Castro was Cuba, and Cuba was Castro.
በስልጣን ዘመናቸው የትምህርት ተደራሽነትን በመጨመር 99.8 በመቶ የኪዩባ ህዝብ የተማረ በማስባል ከዓለም ቁጥር 1 አድርገውታል። በሕክምና ረገድ የኪዩባ ሐኪሞች እጅግ የተመሰከረላቸው ሲሆን በኮቪድ-19 ምላሽ እንኳን የነበራቸው አስተዋጽኦ የቅርብ ጊዜ ምስክር ነው። ለዚህም መሰረቱ ፊደል ካስትሮ ናቸው። Castro could be proud of some of his achievements. High quality medical care, freely available for all. Literacy rates matching leading industrialized countries. ኩባ ከአልጄሪያ ነዳጅን ስትሸምት በምላሹ ደግሞ የሕክምና ባለሙያዎችን በመላክ ሀገሪቱ በተማሩ ዜጎቿ ተጠቃሚ እንድትሆን አስችለዋል። ካስትሮ እንደ ጺማቸው ሁሉ በሚያጨሱት ሲጋራም ታዋቂ ናቸው። ታዲያ የካስትሮ ሲጋራም ኢላግዮቶ በተባለ ፋብሪካ የሚመረት ሲሆን በመላው ዓለም ከ20 ዓመታት በላይ የካስትሮ ሲጋራ ተብሎ በከፍተኛ ዋጋም ይሸጥም ነበር። በአንድ ወቅት እንዲሆነ ጆን ኤፍ ኬኔዲ የአሜሪካ ፕሬዝዳንት በነበሩበት ጊዜ በኪዩባ ላይ ማዕቀብን ለመጣል ይወስናሉ። ታዲያ ማዕቀቡ ከተጣለም ያጨሱት የነበረው ሲጋራም የኩባውን የካስትሮ ሲጋራ ነበርና ይህ ማዕቀብ ከተጣለ ሲጋራውን ማግኘት አይቻላቸውም። ታዲያ ጆን ኤፍ ኬኔዲም ማዕቀቡን ከመጣላቸው ከሰዓታት በፊት 1200 የኪዩባን ሲጋራ ገዝተው በማስቀመጥ ማዕቀቡን በፊርማቸው አጽድቀው ጣሉ። ይህ ሁኔታ በጊዜው እጅግ በጣም አግራሞትን ፈጥሮም ነበር። ፊደል ካስትሮ እስከ መጨረሻው ግን ከሲጋራ ጋር አልተቆራኙም። በ59 ዓመታቸው በጤና እክል የተነሳ ሲጋራን እርም ብለው ማጨስ ማቆም እንደሚቻል ለዓለም አሳይተዋል። Pronto deberé cumplir 90 años. Nunca se me habría ocurrido tal idea. ፊደል ካስትሮ በህዳር 2016 በ90 ዓመታቸው ከዚህ ዓለም በሞት የተለዩ ሲሆን የሞታቸውን ዜና ታናሽ ወንድማቸው ራውል ካስትሮ ይፋ አድርገዋል። የፊደል ካስትሮ ታላቅ ወንድም ራሞን በ91 ዓመታቸው ከሞቱ ከ9 ወራት በኋላ ካስትሮ ማረፋቸው ኩባን ያሳዘነ ዜና ሆኗል። This is how Miami's Little Havana greeted the news of Fidel Castro's death. Fidel, siento que he cumplido la parte de mi deber que me ataba a la revolución cubana en su territorio y me despido de ti, de los compañeros. ኩባን የማትረታም የሶሻሊዝም ተምሳሌት ያደረጉት ፊደል ካስትሮ ናቸው። ለድሆች ጠበቃ በመሆን ብዙዋን ቢወዷቸውም ባለጠጎች ግን አምርረው ይጠሏቸው ነበር። በኪዩባ አንድም የጎዳና ተዳዳሪ እንዳይኖር ያደረጉት እኚሁ ታላቅ መሪ ናቸው። ለአሜሪካ ኢምፔሪያሊዝም ያልተበገሩት ፊደል ካስትሮ ኮሚኒዝም ቢወድቅም እንኳን እርሳቸውን ሳይጠል የአብዮት የጸና ምስል መሆናቸውን አስመስክረዋል። ኮሚኒስቶች እንደሚሉት የሰው ልጅ ትግል አያበቃም ነውና በህይወት ዘመናቸው በሙሉ ታግለዋል። በአሜሪካ አፍንጫ ስር ሆነው የሌላ ሀያሏ ሀገር አሜሪካ ኩባን የጎን ውጋት ያደረጓት የምንጊዜም አይረሴ ሰው ፊደል አሌሃንድሮ ካስትሮ ሩዝ ናቸው። Un arma inteligente. Castro was Cuba, and Cuba was Castro.